ወራህመቱላሂ ወበረካቱሁ። እዚህ ጋር አንድ ጥያቄ አለ። የአላህን ሱብሓነሁ ወተዓላ እዝነት የሚገልጹት ሁለቱ ዋነኛ ስሞቹ ምንና ምንድን ናቸው? አስቡ እስኪ። የአላህን ሱብሓነሁ ወተዓላ እዝነት የሚገልጹ ደጋግመን የምንላቸው ሁለት ዋነኛ ስሞቹ አሉ። ምንና ምንድን ናቸው? ኢንሻአላህ መልሱን እንይ። አራህማን እና አራሂም ካላችሁ ትክክል ናችሁ ማለት ነው። አራህማን የአላህ ሱብሓነሁ ወተዓላ እዝነት ማንነት ነው። በቃ ማንነቱ አራህማን ነው። የእዝነት ሁሉ ምንጭ ነው ማለት ነው አላህ ሱብሓነሁ። ከዛ ምንጩ የሚያከፋፍለው ማንነቱ ደግሞ አራሂም ነው በእዝነቱ ማለት ነው። ያህንን እዝነቱን እየቀዳ ለሰው ልጆች በተገቢው መልኩ አላህ በሚፈልገው መልኩ የሚያደርሰው ደግሞ አራሂም በሚባለው ስሙ ነው ማለት ነው። ስለዚህ አራህማን ሰፊ ነው። አራሂም ደግሞ እንደየ ሁኔታው አላህ ለሰው ልጆች እዝነቱን የሚያደርስበት የሆነ ስሙ ነው ማለት ነው። እና ለዚህም አላህ ሱብሓነሁ ወተዓላ እያንዳንዱ የቁርአን ሱራዎች ሲጀመሩ በዚህ ማንነቱ እንድናውቀው የሚፈልገው ማለት ነው። ቢስሚላህ ስንልና ሌላ ስሞቹ አይደለም አልአዚዝ፣ አልሐኪም፣ አልዓሊም ምናምን ሳይሆን አራህማን አራሂም። ስለዚህ እነኚህ ዋነኛ አላህ ሱብሓነሁ ወተዓላ እሱን እንድናውቅበት የፈለገባቸው ማንነቶቹ ናቸው። ራህማን ነው፣ በጣም ሩህሩህ ነው። እዝነቱ ገደብ የለሽ ነው ማለት ነው። አራሂም እዝነቱ ውስን ነው። እሱ በሚፈልገው መልኩ የሚያደርሰው ማለት ነው። ሰላም አለይኩም ወራህመቱላህ